እስቲ ስለ ጥናት ወይም በሳምንት ወይም በቀን ለማጥናት ስንት ሰዓት ይሆን የምታሳልፉት? ብዙ ተማሪዎችን ሳዋራ ወይም እኔም ካለፍኩበት ከዩኒቨርሲቲ ኤክስፒሪየንስ ብዙውን ጊዜ ረጅም ሰዓት ማጥናት ጥሩ ውጤት ያመጣል የሚል እሳቤዎች እንዳሉ እናውቃለን። ነገር ግን is that really true? Do you think studying long hours does that mean getting a good grade? Yeah, አይደለም። እንደውም ረጅም ሰዓት ማጥናት አእምሯችን ፎከስ ካልሆነ ለድካም ለበርናውት እንጂ የሚያጋልጠው ይሄን ያህል ተጨባጭ የሆነ ትልቅ ስኬታማ ውጤትን አያሳይም። ኤቪደንሶችም እነዛ አያሳዩንም። ስለዚህ ሰክሰስፉል ጥናት ማለት ረጅም ሰዓት ላይብረሪ ውስጥ መቆየት ወይም ረጅም ሰዓት ማጥናት ላይሆን ይችላል። ምክንያቱም ምናልባት በእናንተ ሐሳቤ ረጅም ሰዓት ነው ተቀመጣችሁት። ለምሳሌ you are in the library or in your dorm or in your room and ለ6 ሰዓት ቁጭ ብላችኋል። okay then መሃል ላይ ሞባይል የምትነኩ መሃል ላይ የተለያየ ነገር ዲስትራክት እያደረጋችሁ ግን you might think 6 ሰዓት አጠናው ደከመኝ ልትሉ ትችላላችሁ። ግን ምናልባት ያ ጥናት ላይሆን ይችላል። ለዚህ ነው ብዙ ተማሪዎች አንዳንድ ጊዜ ረጅም ሰዓት መቀመጥ ውጤት ያመጣልኛል ብለው ግምት ይወስዳሉ። ግን ረጅም ሰዓት ማጥናት ለጥሩ ውጤት ጋራንቲ ሊሆን አይችልም። ምክንያቱም እንዳልኳችሁ ምናልባትም ረጅም ሰዓት ነው የተቀመጣችሁት ግን አእምሯችሁ እናንተ ነው የተቀመጣችሁት እንጂ አእምሯችሁ ሳሙኤል ነው ቤተሰብ ጋር ጓደኛ ጋር ሳሙኤል is busy. So the big thing አእምሮ ፎከስ እንዲያደርግ እዛ ላይ ፎከስ ለማድረግ መሞከር እጅግ ወሳኝ ነገር ነው። ምክንያቱም አእምሮ ፎከስ ካላደረገ ያጠናችሁት ነገር አንብባችኋል ሃይላይት አድርጋችኋል ኖት ጽፋችኋል ግን there is nothing stored in the brain. okay ያ ውጤት ላይ ሲመጣ ጊዜ ፈተና ላይ ሲመጣ መደናገጥና ውጤታማ ለመሆን ነው። ሌላው ጉዳይ ደግሞ የጥናት ዘዴም ወሳኝነት አለው። ረጅም ሰዓት ብቻ መቀመጥ አይደለም። አንዴ ትክክለኛ የጥናት ዘዴ ምንድነው የሚለውን በጣም ማየት ወሳኝነት አለው። ያ ኢፌክቲቭ ስተዲ ምን ነው እሱ ስተዲ ሎንግ ሃወርስ ብቻ ሳይሆን ኢፌክቲቭ ስተዲ አንዳንድ ተማሪዎች ሁሉንም ነው የሚያነቡት ሁሉም መጽሐፉን ሃይላይት ያደርጋሉ ኤቭሪቲንግ ለመሸምደድ ይሞክራሉ። ግን እውነት ይሄ ይጠቅማል ወይ? ኦኬ ጥሩ ነው ሁሉንም ማንበብ ሃይላይት ማድረግ መሸምደድ ግን ምናልባት ይሄ ላይሆን ይችላል። ትልቁ ጉዳይ ፎከስ አድርጎ ፎከስ ሰጥቶ አእምሮን ሰብስቦ ለጥቂት ሰዓታት ማጥናት ሊሆን ለምሳሌ just take 30 ደቂቃ ኮንሰንትሬት አድርጋችሁ ብታነቡ then take 5-6 minutes ራሳችሁን ጠይቁ ያጠናውት ገብቶኛል ወይ? በእነዚህ 30 ደቂቃ ካነበብኳቸው ውስጥ ማስታወሳቸው 5 ነገሮች ምንድናቸው? ጠይቁ ራሳችሁን። ለዚህ ነው ኢፌክቲቭ ጥናት ግቡ ያነበባችሁት ነገር አእምሮ ውስጥ ሪቴይን ተቀርጾ እንዲቀመጥ ያን በተፈለገ ሰዓት አውጥቶ ለመጠቀም የሚረዳ ነው። ልክ ላይብረሪ ውስጥ መጽሐፍ ታስቀምጡ እንዴት ነው በትክክል ካስቀመጣችሁት you can anytime ሄዳችሁ መውሰድ ትችላላችሁ። ልክ እንደዛ ማለት ነው። በትክክል ካነበባችሁ ከተረዳችሁት ይሄ ደግሞ ሲባል አንዴ ማንበብ አይደለም። አእምሯችን አንዴ በማንበብ አይረዳም። ምንም እንኳን የተለያየ ብቃት ያላቸው ሰዎች ቢኖሩ በቀላል ቪዲዮ ስለ ስማርት ተማሪዎች አውርቻለሁ። ለነሱ እንኳን ቢሆን ስኬታማ ለመሆን ሪፒትድ ሪዲንግ ደጋግሞ ማንበብ ሪቫይዝ ማድረግ አክቲቭ ሪዲንግ ስታይል የሚባለው መከተል ያነበብኩት ምንድነው ገብቶኛል ወይ ካነበባችሁት ነገር ላይ ለራሳችሁ ቻሌንጅ የሚያደርግ ጥያቄ በመስጠት ጥያቄ ማዘጋጀት ሊሆን ይችላል። ኦኬ ዘን ድጋሚ ነገር ከነጎዲያ ያን ነገር ሪቫይዝ በማድረግ ይሄንን ስኪል ካዳበራችሁት ጥሩ የጥናት ዘዴ ያላችሁ ማለት ነው። እንደዛ ከሆነ ፈተና በሚመጣበት ሰዓት ላይ አትደናገጡ። ለምን ያነበባችሁት ነገር ልክ እንደ ላይብረሪው መጽሐፍ በትክክል አእምሯችሁ ውስጥ ሜሞሪ ሆኖ ተቀምጧል። በመፈልጉት ሰዓት ላይ ያ ማስታወስ ትችላላችሁ ማለት ነው። በጣም is very important። ስለዚህ ረጅም ሰዓት ብቻ መቀመጥ ስኬታማ ያደርጋል ከሚል እሳቤ መውጣት ያስፈልጋልና ይሄ spaced reading የሚባለው just read 25 minutes take 5 minute break then come back revise then in such a way relaxed ሆናችሁ ለዚህ ነው አእምሯችን የሚቆጣጠረው ለጥናት የሚያገለግለው የአእምሮ ክፍል ስሙ ራሱ rest and digest ነው። በሩጫ ይጠና you see you need to rest relax then study
study for some time, take a break, go back, ራሳችሁን ጠይቁት ያነበብኩት ገብቶኛል ወይ? በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ። thank you. Speaking Amharic is, I tell you, so as you think, it is not as you think, it is